ማስረሻ ሰጥ ይባላል የአማራ ፋኖ ህዝባዊ ድርጅት የውጭ ጉዳይ መምሪያ ኃላፊ። እንደሚታወቀው ያው ሰሞኑን በአማራ ፋኖ ህዝባዊ ድርጅትና በተለይም በክልሉ በአማራ ክልል መንግስት መካከል ሲደረግ የቆየው ድርድር ፍጻሜውን አግኝቶ ለህዝባችን ጥሩ ተስፋ ለሰራዊቱም አጠቃላይ ለኢትዮጵያ ህዝብ ተስፋ የጣለ ስምምነት ፈርመናል ማለት ነው። ግጭቱ ቢቆይ ምንድነው ሊያስከትል የሚችለው ነገር? ከዚህ በላይ አንደኛ ሀገራችን ወደ ኋላ መመለስ ነው። በሁለተኛ ደረጃ የአማራ ክልልን ህዝብና አጠቃላይ ክልሉን የማውደም እና በኢኮኖሚ በኢንፍራስትራክቸር ወደ ኋላ መመለስ ነው የሚሆነው። ስለዚህ ከትርፉ ጉዳቱ ያመዝናል። ትግሉ የታሰበውን የህዝብ አጀንዳ ከማስመለስ አልፎ በጠላት ኢትዮጵያ እንደ ሀገር እንዳትቀጥል ከሚፈልጉ የውስጥና የውጭ ጠላት እጅ በመውደቁ ይህንን ደግሞ እኛ የህዝብን ጥያቄ እናስመልሳለን ብለን ዙረን ደግሞ ህዝብን የምንወጋ ህዝብን የምናሳዝንና ሀገር የምንጎዳ ከውጭ ባንዳ ጋም ተሰልፈን ታሪክም እናበላሽ አለመሆናችንን ለህዝባችን አሳይተናል።